በላ በየመንገዱ እየለጠፍን በየሰፈር እየለጠፍን ጧት ይወጣን ለሊት ይወጣን እና አሁን በዚህ ሰዓት እኛ መታሰር የሙባ መታሰር የሶሲ አንቺ ምንም አይደለም። ግን በዚህ ሰዓት የሚያሳስበው የአሚር መገኘት ነው እንጂ የኔ መታሰር ሂሩና ተመርመር ያዞ ወረቀት ታለጋገር ታርግልኝ ቀጥል በቃ ነው አይደለም። እኛም ላጠፋው ህይወት በቃ ሄዳለህ ተመርምራችሁ እኮ አሁን እኮ የአሚር ህይወት የሚያሳስብበት ጊዜ ነው እንጂ እኛ ምን ታሰርበት ጊዜ አይደለም እኮ በቃ ተነስ እንዴ አሁን እያሳሰበን ያለው እኮ የወንድማችን ህይወት ነው እያሳሰበን ያለው እኛ ባላጠፋ አንተ ሲቀጥል ደግሞ ዳግዛችሁ ብላ አይደል እንደ መጣው ልብዳ ያልኩሽ የምትወጂኝ ፍቅሬ ድካም ውድ ቤተሰቦቻችን እንግዲህ ያው ዛሬ ቀን ሙሉ ስንዞር ቀን ሙሉ አሚርን ስንፈልገው ያልገባንበት ያልወጣንበት ሰፈር የለም፣ ያልወጣነው ዳገት የለም፣ ያልወጣነው ቁልቁለት የለም፣ ያልገባንበት ሆቴል የለም፣ ምን የለም። እንደውም መታወቂያውን እየፈለኩ ነበር። ምክንያቱም መታወቂያውን አስይዞ ሆቴል ካረፈ ወይ ደግሞ በመታወቂያው ነው ሰዎች ያውቁታል ብለን ፈለግን። በመታወቂያው ምንም ሊገኝ አልቻለም። ስለዚህ ያው እንደዚህ አሰርተን በየመንገዱ እየለጠፍን ነበር። ያው አፋልጉኝ አሚር ብለን እየለጠፍን ነበር። ምክንያቱም ድንገት ይሄ ልጅ የሆነ ቦታ አርፎ ሊሆን ይችላል ብለን ጠየቅን። ምንም ፍንጭ አላገኘንም። ፍንጭ የሚባለው ቤቴ ራሱ ደክማት ቁጭ ብላለች። ቤቴ ራሱ ቁጭ ብላለች እና ምንም ያገኘነው ነገር የለም። ምንም ያገኘነው ኢንፎርሜሽን የለም። ወንድማችን እንግዲህ በህይወት እንዳለ ትናንት እናቱ ነግራናለች እና እናቱ በህይወት አለ። ስለዚህ ምንም እንደሞተ አታውሩ። ምንም የሚያስለቅስም ነገር የለም እና ልጄ በህይወት አለ ስለዚህ እኛም እየፈለግነው ነው። ከሌሊት ጀምሮ እየፈለግነው ነው። ቀን ማታ ሳንል እየፈለግነው ነው። የተለያዩ ጢሻ ውስጥ ምን ውስጥ ትናንትና ራሱ ከዚህ በፊት ገመድ ይዞ የተገኘበት እዛ ጫካ ውስጥም ስንፈልገው ነበር። ጫካ ውስጥም ልጁ የለም እና ምንም ቆሻሻ የተጣለበት ጋር ፈለግን። ድንገት የሆነ ከጎዳና ልጆች ጋር ድንገት አድሮ ሊሆን ይችላል ከወንድሞቻችን ጋር ብለን ፈለግን። ምንም አይነት ውስጥ ምንም ነገር ውስጥ የለምና ምን የምናደርገው የምንጨብጠው ነገር ጠፋን። ግራ ሲገባን አፋልጉኝ ብለን እንግዲህ በየሰፈሩ በየመንገዱ ስንለጥፍ ነበርና በጣም ጨንቅና ቤተሰቦች ተጨነቀ ነው እናንተ ጋርም ቶሎ የመጣ ነውና እናንተ ራሳችሁ ለጎናችን ቁሙልን። በዚህ ሰዓት ሁላችንም ከአሚር ጎን የምንቆምበት ጊዜ ነው። ምክንያቱም ይኸውልሽ ቤቲ በአሁኑ ሰዓት ከአሚር ጎን ካልቆምን በዚህ ሰዓት ማንም አሚር ያለበትን ቦታ ሊነግር አልችልም። ሞቶ ከሆነ እሺ እርማችን ይውጣልን፣ ካለ በህይወት እናገኘው ጓደኛችን እና አሚርንም እናንተ ካያችሁት ያለበትን የምታውቁ ከሆነ ባዮ ላይ ስልካችን አለ የደወላችሁ በውስጥ መስመር ብዙ የምታወሩን ሰዎች አላችሁ፣ ብዙ የምታጽናኑን ሰዎች አላችሁ። ለእናንተ እናመሰግናለን እና በጣም ደክሞኛል በጣም ማለት ነው። ዛሬ ያልሄድንበት ያልዞርንበት ቦታ የለም። በጣም ብዙ ቦታ ሄደን ይሄንን ያፈልኩኝ ወረቀት ስንለጥፍ ነው ያለው እና ጓደኛችን ኤርሚም የሱ የልብ ጓደኛ ወንድሙ መጣለው አግዛችኋለሁ ብሎ ነበር እና እሱ ሰፈር መተን እየጠበቅነው ነው ቆመን እና ያው ተረጋግቷል። እሱም ሰሞኑ ካለበት ይሄ የጓደኝነት ስሜት ነውና እንደዚህ ብድ እንዲል ያደረገውና ያው ካለበት ሁኔታ ትንሽ ተረጋግቶ ነው ዛሬ የመጣው። አግዛችኋለሁ ብሏል። ምክንያቱም ጓደኛው ሳይሆን ወንድሙ ነው፣ ለሱ ለኛም ወንድማችን ነው። ግን ያው ከሱ ጋር አብሮ ነው ያደጉት፣ አብሮ አደግም ስለሆነ በጣም ስሜቱ ተነክቶ ነበር። በአሚን ሞት በጣም አዝኖ ነበር። ያው አሚር እንዳልሞተ እናቱ በነገረች በኋላ በጣም እየፈለግነው ነው እና ወደ ቤተሰቦች እኔ አሁን እውነቱን ስነግራችሁ ተጨማሪ ሰዎች ተጨማሪ ኃይል ወይ በትላልቅ ሚዲያዎች ወይ ደግሞ ፖሊስ ከኛ ጋር አብረን ሆነን ካልፈለግነው በስተቀር ምንም እናገኘው ነገር የለም። ምክንያቱም አዳር ሙሉ ሌሊት ሙሉ ስንፈልገው ነው ያለውና አዳር ሌሊት ቀን ማታ ሳንል እንግዲህ የፈለግነው ይሄ ልጅ ከሌለ ከአሁን በኋላ ምንም አይነት ቦታ እንግዲህ እንደምንፈልገው ነው ግራ ይገባል። ወንድማችን አሚርን ካላገኘ ነው እንጃ ማሚ ያለችበት ሁኔታ በቃ እየተሰማት ያለው ስሜት ጥሩ ስሜት ላይ አይደለችም። እንደ አንድ እናት እንኳን እሷ እኛ በጣም ተረብሻናል፣ በጣም ከፍቶናል፣ በጣም ደክሞናል እሱን መፈለግና አሚርም በዚህ እያየን ሊሆን ይችላል እና እያየን ከሆነ እየተፈለክ ነው እናት እየፈለገች ነው። ወንድሜ እንዴት እንደምወድ ታውቃለህ። ከወንድም በላይ ነህ እና ባለውለታዬ ነው። እባክህ አሁኑኑ አጠገባችን ናለን። ተናፍቀሃል፣ ቤተሰብ ናፍቀሃል። ቢያንስ ስልክ ደውለህ እንደዚህ ቦታ ነኝ እንደዚህ ነኝ አትጨነቂ እናቴ ብቻ በል ችግር የለውም የኛ ነገር እና ማለት አሁን እሱን አላገኘነውም ማለት እሱ ያለበትን ካላወቅን እኛም በጣም ከባድ ችግር ውስጥ ነው የምንገባው። ማሚ በጣም ብዙ ነገር አስባለች እና ትናንትና ማይታችኋታል። በጣም ከፍቷታል። እንጃ ወላሂ በጣም ነው ያለችኝ። በጣም
በህይወት እንዳለክ ነገረችኝ በኋላ እኔ ማመን የከበደኝ ምክንያቱም አንደኛ ነገር አሚር በጣም የምንወደው ወንድማችን ነው። ሞቷል ብለን እንግዲህ ስናስብ እኔ ሰፈር ውስጥ ያየሁት ለቅሶ እናትየቷ ስታለቅስ የሰፈር ሰው ሁሉ አሚር አሚር ሲባል ነው እና እኔ ከዚህ በላይ ጓደኛዬ ከዚህ በላይ መስዋዕት ይገባሃል፣ ከዚህ በላይ መስዋዕት ይከፈልልሃል ጓደኛዬ፣ ከዚህ በላይ ብዙ ነገር ማድረግ እችላለሁ ለአንተ ግን በቃ የት ልፈልግ የት ላገኝ? ሲቀጥል ደግሞ አሚር የትውልድ ሀገር ደግሞ አለ። የክፍለ ሀገር ልጅ እንደሆነ አውቃለሁ። ክፍለ ሀገር ኖሯል ከዚህ በፊት እና እዛም ካስፈለገ ዛሬ ነው እንሂድ፣ ዛሬ ነው እንፈልግ። ጓደኛ አንድ አለኝ። ጓደኛ የምለው አሚር ብቻ ነው። ገባሽ አይደለ? ምክንያቱም ከአሚር ውጪ ሌላ ጓደኛ የለኝም። እግዚአብሔር ግራ የገባኝ እሱ ቤተሰቦቹም በጣም እኔ ጋርም እየደወሉ ነው እና እኛ በቻልነው አቅም አሚርን ፈልገን ለማግኘት እንሞክራለን እና አሁን በህይወትም ካለ በሰላም ይቆየን። እውነት እስከምናገኘው እኔ በጣም ቸኩያለሁ። ምክንያቱም አሁን ያለበትን ሁኔታ ምንም ማንም የሚያውቀው ነገር የለም። የት ይቀመጥ የት ይደቅ ምን እንደሆነ ራሱ ምንም የምናውቀው ነገር የለም። እኔ እግዚአብሔር ውድ ቤት በጣም የከበረኝ ምክንያቱም አሚር ከወንድም በላይ ነው። ዛሬ ቀን ሙሉ ይሄን ፎቶ ስንለጥፍ ራሱ ሰዎች ምን ያህል ብትወደው ነው፣ ምን ያህል ብትጨነቅለት ነው፣ ምን ያህል ብታስብለት ነው እያሉሽ ነበርና አሚር እንዴት እንደምወድህ ታውቃለህ፣ እንዴት እንደማፈቅርህ ታውቃለህና ካለ አንተ ጓደኝነት ሌላ ማንንም ሰው ራሱ ልቤ አላስገባም። የጓደኝነት ጥግነ የወንድምነት ጥግነና እኔ ኧረ በስመ አብ ግራ ገብቶኝ ኧረ አሚር አሁን መለጠፍ የቀረን ሰፈር ነው። አሁን ያለንበት ሰፈር አልለጠፍንም እና ይሄን ፎቶ ቶሎ ብለን ለጥፈን አስቸኳይ በቃ ይሄን አሚር እነዚህ ናቸው። ምንድን ነው? ሰላም ነው? ሰላም አለ ያርጋችሁ። አረ ጓደኛችን ጠፍቶ የለጠፈን ነው። ደግሞ ሊያግዘን መጥቶ ነው። ጓደኛችን ነው እሱ። ሁለታችሁ ተጠርጥራችኋል። አሁን በሁለታችሁ ምክንያት የዚህ ልጅ አሚር እዚህ ችግር ውስጥ እንዲገባ ያደረጉት እነሱ ናቸው። እኛ ምንም እናውቀው ነገር የለም። ጓደኛችን እኮ ኤርሚ አያስፈልገውም። ጣቢያ ትሄዳለህ። ሁለት ጣቢያ ነው የምንሄደው። ጭራሽ እኮ ለሊት ተነስተን ስንፈልግ ወስደነዋል። ምርመራ ላይ ነው። ማንን? ሙቢ በእናትህ ምክንያት ነው ቤተሰብ ምን ያለቀሰ ለቸና ጭራሽ እኮ አሁን ተረጋጋ። ይሄ ሁሉ ነገር ባንቺ ነው ባንቺ ነው አለቃ በሙቢ ምክንያት እንደዚሁም በዚህ ምክንያት እንዴ ቆይ በእናትህ ምክንያት ነው ቤተሰብ መዛ እያለቀሰ ይሄ ልጅ አጥሷ ብሎ ለቅሶ የተቀመጠው ይሄ ልጅ ምንኛ ብሎ እሷ ነው የምትፈልገው ነበር ከጠዋት ጀምሮ ከኔ ጋር ሙባ ራሱ ይወለስ በቃ ዝም በል ሙባ እስር ቤት ነው ያለው። አሁን ዝም በል ሙባ ነው ስጅዋለሁ በቃ ከተነው እስር ቤት እንዴ አሁን የቀራችሁ ተጣጣችሁ ትሄዳላችሁ። በቃ እኛ እንሄዳለን ግን ቢያንስ ሙቢ እነዚህ ናቸው ሁለታችሁም አሁን በቃ ቀጥታ ወደ ጣቢያ ሜር እናንተ ተመርምራችሁ በየትኛው ጥፋት ስራችሁ ነው? ያለምንም ኧረ አለቃ ምንም ማለት ነው። ቀጥል በቃ ነው አይደል? እኛም ላጠፋው የሰው ህይወት በቃ ሄዳችሁ ተመርምራችሁ እኮ አሁን እኮ የአሚር ህይወት የሚያሳስብበት ጊዜ ነው እንጂ እኛ ምን ታሰርበት ጊዜ አይደለም እኮ። በቃ ተነስ እንዴ አሁን እያሳሰበን ያለው እኮ የወንድማችን ህይወት ነው እያሳሰበን ያለው። እኛ ባላጠፋን አንተ ሲቀጥል ደግሞ ላግዛችሁ ብለህ አይደል እንደ መጣው ልድራችሁ አይደል እንደ ትደውልልኝ እኮ ያነሳውልኝ ላግዝ ብለህ ነው። ና ሂጂ ቀጥይ። ስማ በቃ ተመርምራችሁ ሁለታችሁ በቃ ተመርምራ በኋላ ቆይ ኑ ሁለታችሁ አለቃ ይኸውላችሁ ተመርምረህ ትወጣለህ። ሙቤ እዛ ነው የተመረመረ ነው። ላግዝ ያልከው ለታሳሰረው እናንተን ካያችሁ በመጨረሻ ጊዜ እናንተ ካያችሁ አሚር የምር የምትወደው ቢሆን ኖሮ አሚርን የምር ጓደኛችሁ ቢሆን ኖሮ ነገር ያደረ ይዝም ያልኩ ፖሊስ ምጠራው ነው። በቃ ሂዱ። ሙባረክ ምንም የሚያውቀው ነገር አለ። በቃ ይመር ያውቃል። አንቺ ጋር ነበር ያውቃል። እሱ እኔ ጠይቀኝ ትመረመራለህ። እሱ ምንም የሚያውቀው ነገር የለም። ቀጥል። ለሁሉም ነገር በቃ እዛ ሄዳችሁ ከኔ ጋር እዚህ ጋር የምትናገሩትን ቃላት በቃ እዛ አንዴ አለቃ አንዴ ብቻ አዳምጠኝ። አንዴ ብቻ እግዚአብሔር አንዴ ብቻ አለቃ አንዴ ብቻ አዳምጠኝ። አንዴ ብቻ እግዚአብሔር እሺ እኮ እሺ እታሰራለሁ። ምንም ችግር ከምርመራ በኋላ ቀዛ ተሰጣለህ። አሁን በቃ አሚር መፈለግ የአሚር መኖር ነው። እናቱ ይኸውልህ በህይወት እንዳለ ከነገረች በኋላ በየመንገዱ እየለጠፍን በየሰፈሩ እየለጠፍን ጠዋት ይወጣን ሌሊት ይወጣን እና አሁን በዚህ ሰዓት እኛ መታሰብ የሙባ መታሰብ የሷ መታሰብ ምንም አሁን ይኸውልህ ትሰማለህ። ይሄን መጀመሪያ አሁን ይሄ ምንም ነገር አሁን ይሄ ታየ አልታየ አሁን ሄዳችሁ እዛ የሚሰጠው ነገር አለ። እዛ ሄዳችሁ የምትናገሩትን ተናግራችሁ ያው የሷ ባለቤትም ታስሯል እና ስለዚህ ሄዳችሁ አሁን
ቀጥታ እሱ ነው አለቃ። ምንም ነገር እኮ የለም። በቃ አሁን ይሄ ወሬ ምናምን አያስፈልግም። ቤቲንና ሙባን በደንብ አግቶ እንዲመረመሩ እንፈልግ። በቃ በደንብ እኮ እሱ ሙባ ታውቃለህ አይደል እንዴ? የዚህ ሁሉ ተጠያቂ አንቺ ነሽ። የዚህ ሁሉ ተጠያቂ አንቺ ነሽ። እድሜ ባክህ ቤቲ ቆይ ይኸውልሽ እኔ ለማለት እሺ ይኸውልህ በታሰሩ እሺ ችግር ነው ለጓደ እንዴ አንተ እኮ ለጓደኛው ከዚህ በላይ መስዋዕትነት ይከፍላል አይደል? በታሰሩ እሰሩ ችግር የለውም። ምንም አድርጉ ችግር የለውም። ግን ወንድሜ በህይወት አለ ተብሎ በህይወቴን አንድ ካገናኛችሁኝ በኋላ እኔ የፈለጋችሁ ነገር አድርጉ ወንድሜ። ስለዚህ አሁን የቱ ካለ ምንም ማስመሰል ማሆን አያስፈልግም። አሁን እዛ ከምርመራ በኋላ ተመርምራችሁ እናንተም ትወጣላችሁ። በቃ ስለዚህ አለቃ እኔ አንድ ነገር ንገራለሁ። እሺ አንዴ አንዴ ኤርሚ ታውቂያለሽ፣ ያደረግሽው እንዳለ ታውቂያለሽ። መጀመሪያ ማሰብ እሺ አለቃ አንዴ እኔ የማን ነገር ካለቃ እሺ አንዴ ወንድሜ እሺ አለ ወንድሜ አፈልጉ በቃ አሁን ወንድሜ አፈልጉልኝም አንዴ ወንድሜ አፈልጉልኝ አንቺ ለምን ነው ማትጁ እንዴ? ከህግ በላይ ልትሆኚ ነው ጭራሽ። ኧረ አለቃ ይኸውልሽ እኔ አንዴ ብቻ ላውራሽ አንዴ ብቻ ላውራሽ አንዴ ብቻ ላውራሽ አንዴ አለቃ ይኸውልህ አለቃ ምንድን ነው በመጀመሪያ ነገር አሚር የሚባለው በህይወት እንደሌለ ነው እኛ የምናውቀው። አሁን ትናንትና እናቱ በህይወት አለ ብላለች። ስለዚህ ግዴታ እሱ መገኘት አለበት። እሱ ለማግኘት ደግሞ እኛ ያልሞክርነው ያልጣርነው ነገር የለም። በዚህ ሰዓት ደግሞ እኛ ታሰር ማለት በቃ ልጁ የምናገኝበት ነገር ጠፋ ማለት። ስለዚህ እንደው ከቻልክ አንተ ራስህ እኛን ተባብረን አንተ ራስህ ከጎናችን ቆመ እሱ የምንፈልግበት ነገር መፍጠር ነው። እሱ የሚነግረን ነገር ሁሉ ውሸት ነው። እዚህ ብታወራ ምንም አታመጣም። እዚህ ብታወራ ምንም አታመጣም። ሂድና እዛ ትናገራለህ። ዝም በላን። አሁን ህግም ሆነ ለእናተው ለወንድማችሁ ይኸውልህ ለህይወቱ ነው አይደል የሚጥረው። በቃ ስለዚህ አሁን እዛ ሄዳችሁ ምንም የምትደረጉት ነገር የለም። አሁን ስለዚህ አሁን እዛ ሄዳችሁ የመጨረሻ እንትን የሷ ባለቤትም እዛ ሄዶ ታስሯል ለምርመራ። ስለዚህ አሁን ሄዳችሁ እናንተ ምንም ለእናተው ለወንድማችሁ መስዋዕት ስለሆነ ህግም የሚጥረው ስለዚህ እናንተ ደግሞ ሄዳችሁ አሁን ተመርምራችሁ ያለ ምንም እንትን እዚያው አወራን አላወራን ምንም እሺ ቆይ ሜዶ ይላል እኔ ሞ ተገለቀ አንተ ምን አይነት ጓደኛ ነህ? ምን አይነት ሰው ስንደዋወል እኮ ማለት ነው አስመሳይ ነህ። ልንገርህ አስመሳይ ነህ ከመጀመሪያው ጀምሮ አይን እንደዚህ አይነት ነገር ውስጥ እንዲገባ ያደረገ ምን ያጠፋው ነገር አንተ ነህ። እንደጣለ በተረገኝ ተወቀ ጭራሽ ያስመሳይ ታለ አንተ ይዛቸው በዚህ ሰዓት አንተ የሚያሳስብ አለቃ አንዴ ሄዳለሁ አንዴ በዚህ ሰዓት አንተ የሚያሳስብ ከህግ በላይ አይደለም። ግን በዚህ ሰዓት የሚያሳስበው የአሚር መገኘት ነው እንጂ የኔ መታሰብ እሺ አንዴ ቆይ ይኸውላችሁ አለቃ አንዴ በዚህ ሰዓት የሚያሳስባችሁ የአሚር መገኘት ነው እንጂ የኔ መታሰብ አይደለም። አንተ ነህ ያሳስበህ። አንተ ምን አይነት ሰው ነህ? እኔ ነኝ የሚያሳስበኝ። ይሄ ሁሉ ችግር ሲፈጠር አንተ ምን አይነት ሰው ነህ?